እና ደግሞ ኢትዮጵያ ውስጥ የታዘብኩትን ልንገራችሁ መቼ ደውለሽ በኔ ስልክ ደውለሽ መቤቴን አላየሁትም ምስር ገብርኤልና በጣም ያገር ስልክ ነው ምስር እናቴ ትሙት እኔ ስትመጫ ሳይሻለሁ ጌታ ልንገራችሁ እናንተ ኢትዮጵያ ስትሄዱ በቃ ኢምፖርታንት ይሄ ልብስ ይዛችሁ ይሄ ልብስ አታምጡ ምናምን እንዳሰሙ አንድ ልብስ እቺ ልብስ 8000 7000 ነው የሚሸጠው እናቴ ትሙት እቺ 8000 7000 የኢትዮጵያ ብር ነው የምላችሁ የኢትዮጵያ ብር አንድ ቀሚስ ያኔ እዚህ በቃ 10 ድርሃም ምናምን የሚሸጠው ኢትዮጵያ 10000 ነው በአጠቃላይ 10000 ቀሚስ እንደገና ደግሞ በጣም በቃ ይገረመኝ ደግሞ ምንድነው መርፌ እናቴ ትሙት መርፌው ላገዝቻለሁ መርፌ 5 ብር ነው መርፌ 5 ብር ነው ያውሉ ልነግራችሁ እኮ ነው እንትን ጠይቄ መጣሁት እናቴቱ እንዴ ምን ነው ከመርፌ ጋር እኮ ቅርብ ቤተሰብ እኮ ነን ተው እንጂ የዛሬ እዚህ መተን ዙጥ ማለታችንን አትዩ እንዴ ስፍት አርገን በ3 አይነት ክር በ4 አይነት ክር ልብስ ምን እናረግ ህዝቦች ነን ዋሻው እሺ ገዛው ልነግራችሁ ብዬ እናቴ ትሙት መርፌ እንደገና ደግሞ እግሬ ጥፍሬን አሞኝ ስለነበር እግሬ ዘገዳም ቆይቼ ስመጣ ምን ገብቶብኝ እንደሆነ አላቀም መግል ቋጥሮ ሱላ ፈነዳበት መርፌ የገዛውት ለሱ ነው እኔን ቅጩን ነው የምነግራችሁ እሺ ኖ ማስፈራራት አይደለም ኢትዮጵያ ውስጥ ልንገራችሁ የፈለገ ኑሮ ውድነት ቢኖር እናንተ ህዝቡ ይዘነጠው ይለ እንዴ ሚላጭ አልጠየቅኩም ማሬ ግን ከ20 ብር 30 ብር ይሆናል ወደ መርፌ 5 እና ተከለ እንትን ህዝቡ እናቴ ትሙት ይሄ 10000 ምናምን ራይድ እዚህ ጋር በራይድ ነው እኔ በራይድ ነው የርኩትኝ አልዋሽም ምክንያቱም እናንተ ከዚች ይሄድኩ ነው እንደ ቁና ነው መተነፍሰው እየሄድኩኝ ማለት ነው እሱን አንደኛ ሁለተኛ ነገር ኢትዮጵያ ስትሄዱ ይዛችሁ መሄድ ያለባችሁ ነገር ቅባት ልብስ ይዛችሁ አትምጡ የአረብ ሀገር ልብስ ምናምን ሀቢብቲ ይዛ ውድ ነው በተለይ ጠቅለላችሁ የምትገቡ ልጆች የሚያስፈልጋችሁ ልብስ ያዙ እኔ ካየሁት አንፃር ነው ሚስማማችሁን ቅባት እንደገና ልንገራችሁ ጉድ እዚህ ዴይ ቱ ዴይ ዱባይ ያላችሁ ያው ያኔ እንግባባለን ጋይስ እኔ ኤርፖርት ውስጥ የሆነች ልጅ ዘይት ይዛ ስትሄድ አግኝቻታለሁ ዘይት ታውቃላችሁ ዘይት ይዘው የሚሄዱ ልጆች አይቼ ደሜ ፍልት ብሏል ደሜ ዘይት ወላዲት አምላክን ሰው ዘይት ይዞ ይሄዳል ወደ ሀገር አልጣላ ኤርፖርት ነው ፈጣሪ ያሳያችሁ አትጮሁ ኤርፖርት ነው እንዲህ ያዩት ብቻ ደሜ ፍልት ብሎ ነው ፕሌን ውስጥ የገባሁት የማቤቴ ዘይት ፈጣሪ ሆይ የወይራ ዘይትስ እሺ ይሄ ያኔ የወይራ ዘይት ውሰዱ ኖርማል ዘይት ኢትዮጵያ የሞላ ዘይት ሳቁን ጀመራችሁ ደግሞ ተገና እማቤቴ እንዴት ሰው ዘይት ይዞ ይሄዳል ደግሞ ዘቃው የሚመዘንበት ፍጥጫ ሁሉንም ኪሎ በስቶ ዘይቱ አትቀርም እንደው ቀጥላልኩኝ በሰው አያገባችሁ እንግዲህ መብት አያገባኝ ምን ውድ ነው ትኛለሽ እንዴ ዚያችን ዘይት ብትበያት 15 ቀን ነው ኢትዮጵያ ውስጥ ለዛ ቃምት ከፊውን ብር እኮ ኢትዮጵያ ውስጥ መግዛት እኮ ነው ነፍስሽ ለምሳሌ ልብስ ምናምን ያኔ እኔ አሁን ለምሳሌ በጣም ኢትዮጵያ ውስጥ ያስደነገጠኝ ዋጋ የልብስ ዋጋ ነው አንድ ቀሚስ 7000 8000 መጀመሪያ ጥሪያቸው 12000 ይሏቸዋል እኔ ደግሞ በዚህ በድርሃሙ ስለለመድኩት
ኢትዮጵያ ብዙ ብር የጠየቁላት ለህዝቡ ግን በዛ ለሚኖረው ሰው ደግሞ አይቀንስም ማሪ 7 አርጊልኝ ነው የሚሏቸው እናቴ ትሙት አረ ቀንሽና የመጨረሻ ምትዩን በይና ልውሰዱ ይሏቸዋል ጫማ ይዤ መጥቻለሁ ኢትዮጵያ ጫማ አላመጣው አምጥቼ ባሳዩአችሁ ይሄ ለምሳሌ ኢትዮጵያ ውስጥ ስትሄዱ ኮተ ሰብስባችሁ አትሄዱ ምናምን ይዘሽ ሀቢብቲ ይዛችሁ ሂዱ ምትፈልጉትን ለራሳችሁ ምትዘንጡበትን ልብስ በቂ ልብስ ይዛችሁ ሂዱ ነጭ ነው የምናወራው አንደኛ ይሄ ሁለተኛ ነገር ጋይስ እዚህ ዱባይ ያላችሁ አንዳንድ ቁጥር ጻፉ ዱባይ ያላችሁ አንዳንድ ቁጥር ጻፉ day to day የሚያቀደሙ ሁለት ቁጥር ጻፉ day to day የሚያቀ day to day የሚያቀ በቃ እቺ day to day የምትሸጠው ቻፕስቲክ ታቋታላችሁ 10 ድርሃም ምናምን 3 ፍሬዋ ምናምን አወቃችኋት እቺ 3 ፍሬዋ 10 ድርሃም ምናምን ምን ገዛት ኢትዮጵያ 4000 ብር ናት አንዷ 3ቷን 10 ድርሃም ምን ገዛት 3000 ናት 4000 ይሏታል መጣሪያቸው 4005 ይሏቸዋል አረቀንሽ ምናምን ስትሏቸው ደግሞ 5ቷን ዘጭ ያረጓትና አንዷን ፍሬ እሷ እቺ እርሳስኩል ታቋታላችሁ እርሳስኩል እቺ ከንፈራችን ላይ ምናከባት ምናምን ታቋታላችሁ እቺ ጥቁር እንደዚህ ምናምን ኩል ምናምን እናረጋት እሷ 700 ብር ናት እሷም ዝም ብላ ቀጠን ያለችው ናት ወፈር ያለውን ራሱ ይዘው አይዱ እቺ ጋር ጥቁር ነገር ነው ምን ለፋት እሷ የት ነው እኔ ኢትዮጵያ ውስጥ የአዲስ አበባ በቃ ኢማራት ውስጥ ያለው ሁላኔም እንዴት እንደምታምር መቤቴ ጋይስ 30,000 ብሩ ብዛቱ ማለት ነው እንደዚህ ነው የምትይዙ 30,000 ብሩ ማለት ነው 30,000 ብሩ እስቲ ሲሳሪን ጥሯት ምናምን ብላችሁ ነው የምትይዙት ብዙ ነው ከዛው ታክሲ ከካሳሲስ ፒያሳ ስትሄዱ ግማሹ ጉድል ይላል ቅልል ነው የሚላችሁ ብዙም አትቆዩ የሆነች ነገር ብቻ ከፈል ለማድረግ ነው 10,000 ብር አውዴ ማናት አልሻት 30,000 ብር ማናት አላለች ሴት አረክሻት ማን ነው የሚባለው ዲ 30,000 ብር ማናት ይሄ ንቀት ነው ዲ ማን ነው እንዴ ማናት እንዴት በቃ ማለት ማናቸው ነው እንደው ማንቺ ማለት ያለብሽ ማናት አክብር እንጂ ትልቅ ሰው ገምቱ እሱንም ኢትዮጵያ ስትሄዱ ይዛችሁ ሂዱ በዛ አድርጋችሁ ከቻላችሁ 3,000 አላሉ 800 እሷማ ስሷናት 1,000 ለምን አረ ስሷብን አድርገሻት ከዛ በኋላ ስታጥቢያት መዘብዘፊያ ውስጥ አታገኛትም ባለ 3,000 ብሯ እንትን ብለሻት አድርገሻት የሆነ ቀጠሮ ቦታ ሄደ ስትመለስ ስታጥቢያት ብን ብላ ከጅሽም ስልብ ልትል ትችላለች ስስናት እሷ ስስናት እሷን ፓንት ይዛችሁ ሂዱ ጡት ማስያዣ ጡት ማስያዣ ይዛችሁ ሂዱ እኔ የነገርኳችሁ ነው ይሄን ምትሄዱ ያሰባችሁ ወይኔ ከምንም በላይ ደግሞ ስትሄዱ ምን ይዛችሁ ሂዱ መሰላችሁ ኮልጌት እና ብሩሽ አንዷ ብሩሽ 1,000 ብር አንድ ብሩሽ 1,000 ብር ዓለም ላይ ኢትዮጵያ የመቤታችን የአስራት አገር ናት የሚባለውን
የኢትዮጵያ ህዝብ በቸርነቱ ጭምር ነው የሚኖረው የሚለውን በስነ ስርዓት ያስመሰከረ ህዝብ ቢኖር የኢትዮጵያ ህዝብ ነው። እናቴ ትሙት ግን ህዝቤ ይዘንጣል አልኳችሁ። እኛ ነን በቃ እኔ ነኝ ሱኩ እያልኩኝ እኔ ነኝ እንደውም የኢትዮጵያ ኑሮ መስለው እኔ ነኝ ነጠላዬን በዚች ካጣ አርጌ ሱኩ ስል እኔ ነኝ በቃ ምስኪን ነፈር መስለው እኔ ነኝ። ህዝቤ በቃ በሂል ጫማ ማንቆ ይሄን ውድ ቀሚስ ሀቢብቲ እናቴ ትሙት ነቴልኩ በቃ ሰው 10,000 ነው። እኔ አንድ ቀሚስ ስንት ነው ምናምን ስል 10,000 አረበስ ማምሰል እንዴ ምን ነው እናቱ እዚህ አይደለም እንዴ የምትኖሪው ይሉኛል። ከገጠም አራንድረስ 22 ምን አለች መሰላችሁ ስንት ነው ቀሚስ አልኳት። አንድ ቀሚስ ልንገዛ አይደል ቀሚስ ስንት ነው ሰ 10,000 አረበስ ማአሙል ደንፈስ ቅዱስ ነው። ምን ነው ከገጠር ነው እንዴ መጣሹ የከተማውን ዋጋ ታውቂው ማለችኝ። እና ምን ለብሽ መሰል ከጸበል መጥቼ የካሚኬን ነበርና የረጅም የማየን ድሪያ ነበር ለብሼ ትክክለኛ ኑሮ ነበር የመሰልኩት እኔ ለካ ከዛ አረ በስመ አብ ወልድ መንፈስ ቅዱስ ስላ ምን ነው እናቱ የገጠር ልጅ ነሽ እንዴ አለት ከተማው ላይ ያለውን ዋጋ ዞር አልሽ ማለት እዛ አልሳደብ ጋይስ አትጣሉ። ቲክታክ አይደል ባህሪያችን ቲክታክ እና መሬት ላይ ተለያ እናት ትሙት። ከዛ ደግሞ ምን ይሏቸዋል መሰላችሁ እቺ ቀሚስ ቆንጆ ናት ከየቱርክ ናት ልብሶቻችን ዳይሬክት ከቱርክ ነው የሚመጡት። እዚህ እኮ ዴይ ቱ ዴይ እኮ እናቋለን ቀሚሱ ያምራል። ይሄ አሁን እዚህ ተገዛለ። ይሄ አሁን እዛ በሄድ 20,000 በስነስርዓት ሸጠዋለሁ። 20,000 ምንም ሳልጨቃጨቅ 20,000 ሸጠዋለሁ። ይሄ 20,000 ሸጠዋለሁ። ከዛ ሲያስተናግዷችሁ ደግሞ እንዲህ ያሉ ነው የሚመጡት። የማል አሳያችሁ ቀን ልክ ስትገቡ ቀሚስ ኮኔ የለበሱት ቀሚሳቸውን ግን ቀሚሶቹ ያማምራሉ። ሰላም ልብሶቻችን የቱርክ ናቸው እንደምታያቸው ቆንጆ ናቸው። ጨርቅነታቸው ንኪያቸው በገበያ እንስማማለን ንኪያቸው ነው ያቸው ያቸው በገበያ እንነጋገራለን። ገበያ ያው የግል ነው። አንቺም እንጠጋጋ። ከዛ ደግሞ 10,000 13,000 ይሏችሁና አረቀንሽ ችግር የለም እንጠጋጋ ይሏችኋል። እኔ ደግሞ እንጠጋጋ ሲሉኝ እኔን ጠጋባ የሚሉኝ ይመስለኝና እኔም ጠጋ አላለሁ። ለከነሱ እንጠጋጋ የሚሉት የቀሚሱን ዋጋ ነው። አትጂ እዛም ገበያ ነው እዚህም ገበያ ነው። ትንሽ ቀረብ በይሉላ ቀረብ በይ ሲሉ እኔ ለካኔን ቀረብ በይ ከዛ እንደዚህ ብዬ ነው መነግራቸው። እናቴ ትሙት ቀረብ በይ ማለት እንቀራረብ ነው የሚሏቸው። ቀረብ በይ ከዛ ግን ሁለት ቦታ እንደዛ ካሉኝ በኋላ ቀረብ በይ ለካ ለሂሳቡ ነው። ከዛ እሜቴ እህቴ ደግሞ ምን ትላቻለች በቃ 8 እንውሰደው። ከዛ 8 ምን አልኳትኝ 8,000 ስትለኝ እናቴ ትሙት አልገዛም አልኳትኝ። እመቤቴን የማይን ድሪያዎች እዚህ ከዚህ በ110 ድሪያ አለ አይደል እሱን ይዤ ነው የሄድኩት ለጸበል በቄ ነው። ከዛ እንትን እሱን የለበስኩ ቆያለሁ ወደ ሀገር ይሄዳሉ አልኩ። ወደ ሀገሬ ነው እንደም ያልኳቸው እመቤቴን። ከዛ ያችን ድሪያዬን በዚችና በዚህ ዝናቡ እየዘነበ እንድች ሱኩ እያልኩኝ በቃ ምስኪን ነፈር ነው መስለው እንድች እያልኩኝ መጣሁ። ጭራሽ እንቀራረብ ሲሉ 8,000 አረቻት። የኔዋ ደግሞ ምን ነው ስራ እንደዛ ነው ማርያምን። ግን ጋይስ ስጋ ቤቱን የሞላው ህዝቡ ነው። ምንም የለውም የምትሉት ሰው ስጋ ቤት ቁጭ ብሎ እንደዚህ መተር ነው የምታዩት። እኔ ደግሞ 10,000 ሲሉኝ ይሄ በድርሃም የተጠየቁ አላቅም። አሁን እዚህ ከመጣ በኋላ ነው እየባነንኩኝ ያለው ታይዶን ነው አላቅም። 10,000 ሲሉኝ ድርሃሙ ላይ የመሰለኝ በቃ ጦዤ ነበረ አላቅም። አንዴ እኛ እኮ እዚህ ከመቆየታችን የተነሳ የሆነ ነገራችን ተነክቷል መሰለኝ ጋር 10,000 ሲሉኝ ጮሂ ሁላ እያለኝ ነበር እንዴ። ከዛ ምን አልኩኝ እንዴ በ110 እዛው ኢትዮጵያ ዱባይ አልገዛም እንዴ አልኩኝ። ማርያምን በ110 አንደኛ እሱ እኔ የልብስ ዋጋ ኢትዮጵያ ውስጥ አስደንግጦኛል ጋይስ። እኛ አሁን እዚህ ቲክታክ ላይ እንደ ቀላል የምናያቸው ቱታዎች እንደው እኔ አሁን ኢትዮጵያ ነጋዴ ነው የምሆነው። እናቴ ትሙት ጠብቁ ኢትዮጵያ እኔ ነኝ ያልኩ የልብስ ነጋዴ ነው የምሆነው። ከዛ ተምሬ ነው የመጣሁት። አሁን ለምሳሌ አሁን አንድ ስም ላንብብ
አዝም የአንድ ስም ላንብብ አንድ ስም ላንብብና ብቸኛው አሁን ለምሳሌ ብቸኛዋ ኢትዮጵያ ስትመጪ እኔ ጋር ቀሚስ ልትገዢ ከመጣች እዛ ኢትዮጵያ በሬን ከፈት አድርጌ ወጣና ሰላም ዲነሽ ቆንጆ ቀሚስ ምን ፈልገሽ ነው? ቲሸርት ነው? እሺ ቲሸርቱን ነው ኮተን ናቸው የቱርክ ናቸው ቆንጆ ናቸው ልብሶቹም ተወጃቸዋለሽ ስታጥቢያቸው ራሱ ቆንጆ ናቸው ጨርቅነታቸውን ያቸው ስታያቸው ዋጋ ችግር የለም ቀረብ እንላለን ችግር የለም እንቀራረባለን እኮ ስንት ነው እሺ መጨረሻው ምናምን ችግር የለም ቀረብ በይና አንቺም ቀረብ በይ 8 በቃ ቲሸርት 8000 ቆንጆ ዋጋ ነው አትጂ ዛምኩ እዛም እናትሽ ቤት አይደለም ቀረብ በይ እኔም ቀረብላለሁ ችግር የለም እያልኩ ነው የምሸጥላችሁ ልብስ ነጋዴ ነው ሆኖ ጠብቆ አዳሜ ቀረብ በይ እያልኩ ነው የምሸጥልሽ እዛ ኢትዮጵያ ስትመጡ ቀረብ በይ እያልኩ ነው የምሸጥልሽ አንደኛ እሺ ሌላ የታዘብኩት እቺ እዚህ ጋር እንደዚህ የልብስ እንደዚህ የፀጉር ሪባን ምናምን የምናደርጋቸው 800 ወይ 1000 ናቸው እዚህ 10ሩን ፍሬ በ20 ብር የምትገዙትን ማለት ነው ወይ እኔ መጠጥ እኮ ስለማልጠጣ ይሄ መጠጥ ሱስ ምናምን ስለሌለብኝ የነሱን ዋጋ አላቀም ውዴ እኔ ሀቢብቲ ሰፈር ብትጠይቂ ስፕራይት በሎሚ ምሪንዳ የነዚህን ዋጋ ንገሪን ካልሽኝ በደንብ አርጌ አብራርቼ ፍትፍት አርጌ ነግርሻለሁ ሂዊ ያለች ስለ ሂዊ ደግሞ አንድ ጉድ ልንገራችሁ ሂዊና እኔ የትሄድን ቶቶት ነው ጋይስ ሂዊ ስሙን ጻፊልኝ ማሬ የሆነ ብቻ ትልቅ ቤት ነው እኔ ወዶች አልሄድም እኮ እንደዛ አይነት ጉድ ልነግራችሁ ነው ሂዊ እዚህ ስላለች እዛ ሄደን ስንት ብር ክፈሉ እንደተባለ ልነግራችሁ ነው ቶቶት ነው ጻፉ እናንተ አንዴ ቶቶት ቶቶት ሄድን ሂዊዛ ነበረች ሄድን ከዛ ሄድን በቃ ካልጋበስኩሽ አለችኝ እሺ ባልኩኝና ሄድን ማታ ነው ቪዲዮ ፖስትላችኋለሁ ቆይ በኋላ ሄድን ከዛ ዶሮ ተበላ ተጠጣ ያው እኔ እንደምታውቁት ከምሪንዳ ጠጥቼ ድጋሚ በቃ የሆነ መጠጣት ከፈለኩኝ ስፕራይት ውሃ እንዲመስል ሰው እንዳይታዘበኝ ምሪንዳ በሎሚ ነው እንትን ስፕራይት መጀመሪያ ምሪንዳ ጠጣና ከዛ ሰው እንዳይታዘበኝ ውሃ ነው እንዲሉኝ ስፕራይት ነው ምደግመው ድጋሚ ራሷ ምሪንዷን አልደግማትም ስፕራይት በሎሚ አልኩትኝና ሲያመጣ ረዘም ያለ ብርጭቆ አምጣልኝ ብዬ ሙሉ አንግልብጥ አርጊያት እዛ ቁጭ አልኩኝ በቃ ውሃ እንዲመስል ፒፕሉ ውሃ ነው የሚመስለው ያው ሂዊ ታውቃለች ከዛ በላን ጠጣን ምናምን ከዛ በኋላ በቃ እንሂድ መሸ ምናምን ተባለ ሂዊ ከዛ ቢል መጣ ሂዊዬ ሂሳቡን ልናገር ማሬ ልናገር ውዴ ብዙ ደም ግፊት ያለበት አለ ስኳር ያለው አለ ልናገር ማሬ ችግር የለውም ልሂድበት ኖ አይ ቆይ እስቲ ባለቤቷ ተናገሪ ካለች ቢሉን የከፈለችው እሷ ስለሆነ ተናገሪ እንስማ ውዴ ስሙት አዎ ከዛ ከና አመጣጡ ነው ሁላ ማሳያችሁ ይብዬ ከና አመጣጡ ልንገራቸው ብዬ ነው ስለ መጣችሁ እና መሰግናለን ሂሳብ ይሄ ሂዊን ደግሞ ታቋታላችሁ ዲያስፖራ አለች መስሊ ኖ እኔ መካፍለው እኔ ነኝ አለች ሂዊ እኔም አሪፍ ክፈል አልኩ እኔ እንኳን አንዴ ነው ያልኩት ምክንያቱም በየቦታው ዞር ስል የምሪንዳ ዋጋ የመርፌ ዋጋ ጭምር አጣርቼ ስለነበረ መሲ በእውነት መሲ ይደብራል አለችኝ ሂዊ አረ ሂዊ እኔ ልክፈል ግድ የለሽም አልኩኝ ብትለኝ እኮ የዱባይ ካርዴን ሰጣቸው ይሆን እንጂ እኮ 5 እኮ አልያዝኩም የኢትዮጵያ ብር ከዛ እንትናለ ዲያስፖሪት አየት ታድርጋ አለች እዚህ ጋር
አለች። ትንሽ ደግሞ አይኔ ነው እንዴ ብላ አረገችው። ትንሽ ቆይት ብላ እንዴ ያደረገችውና ቀረብ አረገችው። ሂዊ ፌንት እንዳትነቅል። ከዛ ሂዊ ምን ነው ሼር እናርግ እንዴ ልላት ነበረ። እንዴ እህቴ ለምን አሳጣታለሁ እዛ ምድረ ዲያስፖራ ላይ ተሰብሰብ አለች። ከዛ 21,000 ምናምን ብር ሲያ ዶሮ ስንት ነው ለምሳሌ ለካ ከዛ በፊት ሂዊ ከሌሎች ሰዎች ጋር ሄዳ 10,000 ነው ምናምን ከፍላለች። ከዛ 26,000 26,000 ምናምን ይላል። ይሄ ብር እኮ ውዶቼ ኢትዮጵያ ላለ ሰው እኮ ቀላል ነው። እኛን እኮ ነው የሚያስደነግጠው። እናቴ ትሙት ምንም ነው በቃ የማይመስለው። ፒፕሉ እንደዛ 26,000 ይዝናናዋል። ከዛ አለች ከና ሐረካቷ ላሳያችሁ አረገችው። ምክንያቱም እዚህ ኖረን ነው ይሄር ነው አለች። ከዛ አየችው የዶሮዋ ስንት ናት? እንደገና ደግሞ ምንድን ነበር ይሄ ብርዝ ነው ብቻ የሆነ ነገር አለ። ከዛ የምሪን ሂዊ ግን ንቀት ነው የምሪንዳውና የስፕራይቱ ስንት ነው ሳትዩ እሱ ስትጠይቂ አልሰማውሽም። ንቀት ነው ሂዊሻ። ከዛ አወራች ያለው ማማሩ የሌለው መደበሩ ይላል። ቴሌ ብር የሚባል አካውንት እሜቴ ዲያስፖራ አልትራ ስልኳን መጅረጥ አርጋ ጠቅ አድርጋ ደረሰኝ ትፈልጊዋለሽ አለቻት። እሺ ከዛ ከፈለችና አስተናጋጇ ስለመጡ ነው አመሰግናለሁ አለቻትና እንደዚህ እሶኬ ብላ የሂዊን አረማመድ 26,000 ከከፈለች በኋላ መጀመሪያ የነበራት ወኔ ነበር። ከዛ 26ን ከከፈለች በኋላ ዝም ብላችሁ እያለች ወጣች። ወይኔ እህቴ ወሽመጥሽን ሰበሩሽ ልትዝናኝ መጥተሽ ብዬ ሂዊሽ አልኳት። ይስላ ኑሮሽ እንደዚህ ነው ማለት አንቺ በቃ 24 ሰዓት ስትዝናኝ ነው ያለሽውና እንዴት ነው ስንት ብር አካውንትሽ ላይ አስገብተሽ መጥተሽ ነው አልኩኝ። በቃ እንደው ሂዊዬ ልደግፍሽ። ከዛ ፈጣሪ ያሳያችሁ ጉድ ላሳያችሁ። ቆይ እዚህ ሴትዮ ጉድ ተነግሮ አያልቅም። ላሳያችሁ። አሁን ቲክቶክ እዛ ከመቆየት የተነሳ ጠፍቶብኛል። ከተዝናንተን ከወጣን በኋላ አይዋ 26,000 በኋላ ከ26,000 በኋላ ነው። ከ26,000 በኋላ ዳንሷ ተቀየረ። ይታይ ግን ያቺስ ጋይስ ገብታችሁ ተናታችሁ ቢቆዩ ብሯን እያስታወሰች በትግርኛና በአማርኛ ዘፈን ደቡብ አፍሪካኛ ነበር ስጨፍር የነበረችው። ከዛ ልንገራችሁ እስኪ በቃሽ ምን በላሽ በሉኝ። በእናታችሁ አንዴ ጠይቁኝ። በቃ ዝም ብላ ባትጠይቁኝ ማውራት ስላለብኝ እኔ ላውራው። በእናታችሁ ምን በላሽ መሲ በሉኝ። ኢትዮጵያ እስኪ በቃሽ ድረስ ምን በላሽ በሉኝ። ዝም በቃ ዝም ብላችሁ ጠይቁኝ፣ ግዴታ ነው። አንቺ እኮ ራሱ ከዛ በኋላ ነው መሲ፣ አንቺ ራሱ እኮ ከብር በኋላ ነው የጨፈርሽው። ጋሽ እኔ ራሱ ለመሰላችሁ የመርፌው ዋጋ አስደንግጦኝ ስለነበረ ከከፈለች በኋላ መድረክ ላይ ወጥቼ ጨፈርኩኝ። ጨፈርሽ እኮ። አረ ምን በላሽ ይሄ ጨጓራ ሰንበር ታውቃላችሁ፣ ጎረድ ተደርጎ እሱም በአዋዜ ትንሽ ዋጋው ቀነስ የሚለውም እሱ ነው። በቃ እሱም በቃኝ እስክል ነው የበላሁት። አሁን በቀጣይ ሲሄድ ግን ኢትዮጵያ ክልሎች እንዳለንም ክልል ነው የሚሄደው። ከዚህ በኋላ ክልል ነው ኑሮ ርካሽ ክልል ነው የሚሄደው። አዋሳ አልወደድሽውም መሲ?
አዋሳ መቼ ሄድኩ? ውሻ አንቺ አልሄድሽም ለካ ባለፈው። ኦኬ እኔ አሁን ሄድኩኝ። አንቺ ነሽ እኮ በአሁኑ ሄድሽው። በጣም ነው የሚያምረው አዋሳ። ኦ ማይ ጋድ ጋይስ ተዝናናች እኮ አይባልም፣ ተዝናናቻቸው ነው የሚባለው። በቃ እግዚአብሔር ነው በስላሴ። እኔ አንደኛ ሄድኩት ለጸበል ነው። ሲቀጥል ደግሞ ጅንኑ አብሮኝ ነበረ። ብዙ ሰዓት ምናምን አልነበረኝ። ከዛ ሂዊ ለጅንኑን ብላ ቮይስ ብትልክ ጥሩ ነው። አንቺ ራሱ ያንን ነገርሻቸው? ቆሞ የዘፈነልሽ ምናምን ነው? በኋላ ነገርያቸው ሌላ ጊዜ። የትኛውን? ተንበርክኮ የዘፈነልሽን እዛ ሰዎቹ ጋር ራስሽ አውሪ። በቃ ትለቂዋለሽ በኋላ። ጋር ድንገራችሁ እንደገና ደግሞ እንትና ሂዊ ምን ብላ ቮይስ አረገችን ለመሰላችሁ? ምን ነበር? አንዴ ሂዊሻ ድገሚለት የጅንኑ ላይ ያልሽው። ማታ ስንወጣ ማታ ስንወጣ ምን ነበር ያልሽው? ስጋት፣ የመሲ ስጋት ያልኩት። ከዛ እሱ መልሶ ሂዊሻ የቀጠናው ስጋት ላከላት። የመርፌዋን ዋጋ ንገሪኝ። መርፌ 5 ብር ናት። አይ መሲ እኔ ከነገርሻቸው አይቀር ወይም ደግሞ ፕሮግራም ያዥና ተንበርክኮ ሰው መሀል ብድግ ብሎ የዘፈነልሽን እዛ ቤት እንደውም እንዳለ ሰው ግማሹ ያለቀሰው ምናምን እሱን ንገሪያቸው፣ ወይ በፕሮግራም ንገሪያቸው። ሂዊሻ ወደ ኢትዮጵያ ወደ ዱባይ ትመለስና ከዛ ሂዊ ቤት ተከፍቶ በደንብ ሰብሰብ ብላችሁ እናወራዋለን። እሱማ ይወራላቸው። እኔ በጣም ነው በቃ ያሳዘነኝ እሱ ፓርት። ነጭ የምን አባሽ ከት ነው እንጂ ከዚህ እዚህ ኮተት እና ጋይስ ደስ የሚል ጊዜ ነበረ ኢትዮጵያ። ግን እኔ ሂዊን ያገኘኋት ሌላ ሰው አላገኘሁም። የመርፌ ዋጋ ነው የጠየቀችኝ። በራሴ ቲክታክ እመጣለሁ። ቲክታኬ ስለተዘጋ ነው። እሺ ውዶቼ ቲክታክ አካውንቴ ተዘግቷልና ለዛ ነው በሶል አካውንት የመጣሁትኝ። ቪዲዮ ፖስት አድርጌያለሁ። ይሄ አንዳንድ ቁጥር ልጻፍላችሁ እየገባችሁ፣ ይሄው አንዳንድ ቁጥር እየጻፍኩኝ ነው። እየገባችሁ እንትን በሉኝ። አሁን የሰራሁትን ቪዲዮ ይውልኝ። እሺ ይሄው ልብ ቅርጽ እየሰጧችሁ ነው። እንትን አለው አንዳንድ ቁጥር። ወይዬ ጉሻ መች ነው የምትመጪው? አውሪኝ በቃ። እሺ እሺ ደውልሻለሁ። ደውይልኝ በቃ ይውሻ። እሺ መሲ ባህር ዳር አልሄድሽም ነበር? አልሄድኩም ነው ብዙ ሰዓት አልነበረኝም እኮ። አንደኛ ሄድኩትኝ እኔ አባቴን አሞት ነበረ። ከዛ ማየንም አሟት ስለነበረ ነው እንትን ያልኩትኝ። እና ብዙዎቻችሁ ደግሞ መሲ እናቴ ሞታለች ብለሽ አልነበረው ይላላችሁ። እማዬ ምላት አያቴ ነው። እሺ አያቴ ነው። እሺ እና ጓሮ ደግሞ የት ነው ላላችሁ አዲስ አበባ ነው። የማየ ጓሮ አዲስ አበባ ነው። እሺ መሲ ጸበል ስጭኝ። እሺ እሰጥሻለሁ። የዘብር ገብርኤል አለ፣ የመጥምቅ ዮሐንስ አለ። 3 ሳምንት ነው ቆይቼ የመጣሁት። 3 ሳምንት ነው ቆይቼ የመጣሁት። አሁን የሰራሁትኝን ቪዲዮ አይታችሁ ነው። እሺ አሁን ቪዲዮ ሰርቻለሁ እኔ አካውንት ላይ ያው ከታች አይንሽ አብጧል መሲ። ኧረ አላበጠም፣ ደህና ነኝ ማሪ፣ አላበጠም። ምናልባት መብራቱ ይመስል እና እዚህ አካባቢ እንደዚህ ፊት ለፊት ላይ ሁሉም የመስታወት ሱቆች ናቸው። የሁሉም መብራት ወደዚህ ነው የሚመጣው እና ለዛ እንደዚህ ስለምብል ነው እንጂ አላበጠም ውዴ። አሁን ተሻላቸው መሲ? አዎ ደህና ነው። አባቴ በስልክ ብቻ ነው የማገኘው፣ በአካል መሄድ አልቻልኩም ነበረ አካባቢው ሰላም ስላልነበረ እና
እንትን በ600 ድርሃም የሚሸጡትን ስልኮች በ550 ዩናይትድ አረብ ኤሚሬት እዚህ ኢማራት ላይ ያላችሁ እኔ ላይቭ የገባውበትን ስልክ ማለት ነው። አንደኛ ሁለተኛ ነገር ደግሞ ለልጆቻችሁ ታብሌት የምትፈልጉ ልጆች ደግሞ ታብሌት አስገብቻለሁ። ኢማራት ውስጥ ሁሉም ቦታ ያላችሁ ሃይፓዱን በ550 650 ሲሸጥ የነበረው 10 አለላችሁ ላሳያችሁ።